የተጠርጣሪያችን ጆሮ ትልቅ እንደሆነ በነግራችሁ ከስራ ያባረኛል። ተጠርጣሪያችን ያለው አንድ ሱፍ ብቻ ስለሆነ አጥቦ ካሰጣው ራቆቱን ነው ማለት ነው። ተጠርጣሪያችን በእናቱ አሜሪካዊ ቢሆንም ምንም ያውቀው እንግሊዘኛ የለም። ዩ ሴይ ትችላለህ ቦስ። የተጠርጣሪያችን ቁመት ማደግ ያቆመው 6ኛ ክፍል እያለ ነው። ተጠርጣሪያችን ያለው መኪና ከብዛቱ የተነሳ በቁጥር አያውቃቸውም። የምር ግን ስንት ደርሷል? 82 ደርሷል ቦስ። ተጠርጣሪያችን ቦስ ወይ አለው። እሺ ተጠርጣሪያችን ገንዘብ የለውም ግን ቦርጫም ነው። ተጠርጣሪያችን በስሙ ከባንክ ተበድሬ እንዳጠፋሁት አያውቅም። ተጠርጣሪያችን ከስራ ላባረው እንደሆነ አያውቅም። ምን ይርታ አረቦስ ይርታ ደስ የሚል ቀን። ስለዚህ የዛሬ እቅዳችን ምንድነው ቦስ? ለአንተ ሚስት ማግኘት። በጣም ጥሩ። እንዴ ቦስ? አይ ቆንጂ፣ በዚህ ፀሐይ አንቺን የመሰለች ቆንጂ እንዴት በእግሯ ትሄዳለች? ነይ ልሸኝሻ። ደስ ይለኛል። ቦስ በእናትህ ቦስ። አይዞሽ ገለቴ አይዞሽ። በቃ ምን እናድርግ? በቃ ምን ማድረግ አይቻልም። ምን ልታረግ መጣ? በሩን መዝጋት እንጂ bombastic side eye ስለተኛው ነው ያልሰካው። criminal offensive side eye God have mercy upon us አይዞሽ ገለቴ አይዞሽ በቃ እንዴ ቆይ ፊሽ ሳክፋት አልፈልግም ብትለኝስ? እንደውም እንደዛ ካለች ፈልጋለች ማለት ነው። የቀለድክብኝ ነው አይደለ? ሙት ስለ ሄሎ ፊሽ የት ነህ? መጣሁ ጠብቀኝ። I don't want peace I want problems always ቦስ አጉርሰኝ እስኪ። አረ ላጉርስህ? አዎ ቦስ እሱን አጉርሰኝ። bombastic side eye በእንከፍ Jesus እና ምን ልታደርግ ነው? ኧረ እኔ ማሞ ከዚህ በኋላ ከባንክም ቢሆን ተበድሬ እከፍላለሁ እንጂ ከዛ ሴትዮ ጋርማ አልጨቃጨቅም። መሮኛል። ይኸውልህ ጨረታውን እኔ ብቻ ነኝ ማሸነፍ ያለብኝ። ስለዚህ ገንዘቡን እንዳይችሉት አድርገህ ከፍ አድርገህ እንደ አንተ እያየህ አትሄድም እንዴ? Jesus እንዴ ቆይ ማቲያስ እንደዚህ ሲመታ ዝም ትለዋለህ እንዴ? እና ምን ላድርገው? በሏ ወንድ አይደል እንዴ? ያለ የሚያክል ሰውዬ እንዴት ነው የምትሆነው? ኧረ በእናትህ አትፍራ። ማነህ አባ? ና እስኪ አንዴ ና። እንዴ እንደውም ይሄ በጣም አሪፍ እድል ነው። ወስደህ በጥፊ በል። እሺ እንዳፈራ ምን ሆነ ነው አንተ? እንዴ ምንድን ነው? እንዴት ቦስ ልጅን ትሰነዝራለህ? አላየሁም እንዴ በጥፊ ሲያጮለኝ? እኮ ትዕግስትን እየፈተነው ነበር። በጥፊ ባትመታው ኖሮ 100,000 ብር ተሸላሚ ነበር። ከዚህም ነበር የጠራ። ወይኔ ማሙ ቦስዬ፣ በዚህ ጋር ድገመኝ። እኔ ማሙ ማቲ ና ቁርስ እንብላ። መጣሁ። ምን ልትሆን ነው እንዴ? ማቲያስ እንብላ ብላ አይደል እንዴ ጠራኝ? አረ ማሞ ደግሞ አበሻ አይደል እንዴ? እንብላ ሰላምታ መሆኑ ጠፍቶ ነው አንተ? እሺ ማቲያስ አንድ ጊዜ ብቻ ድጉረስ። I don't want peace I want problems always
አንተ ማቲያስ ይሄ ሁሉ ገንዘብ ሴት በመጋበዝ ከምጨርሰው ክፍለ ሀገር ላለችው እናት ብትልክላት አይሻልም? ማቲያስ ማሞ ብሩን እኮ ክፍለ ሀገር ያለችው እናቴ ነው የላከችልኝ። ከዛ እኔ ምን ሞኝ ነው ከነሰረቀው ዕቃ ወስጄ ፖሊስ ጣቢያ። አይ ማቲያስ እና ያለምንም መሳሪያ ሰውየውን በዚህ ዱላ ብቻ ማድረኩት ነው የምትለኝ እንዴ? አንቀጠቀጥ አታ ቁም እስኪ እጆረታች አየሁ ቦስ ሌባ ነው። ኧረ እኔ ዝም መጀመሪያ ያረከውን ጭምብል አውልቅ። እንዴ የምን ጭምብል? አውልቀው ቦስ ፊቱ ነው። ኧረ ተው አንተ ልጅ ግባበት። በልግባሽ ጭራሽ ፊቱን ልታስወልቀው ነው? እንዴት የሰው ልጅ ፊት እንደዚህ ይሆናል? ወንጀል አይደል እንዴ? በቁጥጥር ስር ውሏል። ከዛ እኔ ምን ሞኝ ነው ከነሰረቀው ዕቃ ወስጄ ፖሊስ ጣቢያ። አይ ማቲያስ እና ያለምንም መሳሪያ ሰውየውን በዚህ ዱላ ብቻ ማድረኩት ነው የምትለኝ እንዴ? አንቀጠቀጥ አታ ቁም እስኪ እጆረታች አየሁ ቦስ ሌባ ነው። ኧረ እኔ ዝም መጀመሪያ ያረከውን ጭምብል አውልቅ። እንዴ የምን ጭምብል? አውልቀው ቦስ ፊቱ ነው። ኧረ ተው አንተ ልጅ ግባበት። በልግባሽ ጭራሽ ፊቱን ልታስወልቀው ነው? እንዴት የሰው ልጅ ፊት እንደዚህ ይሆናል? ወንጀል አይደል እንዴ? በቁጥጥር ስር ውሏል። ይኸውልህ ዛሬ ይዞ ካልወጣ በአንተ ቦታ ጥሩ ጠምቻ ቀጥርና ስራውን እሱ እንዲጨርሰው አደርጋለሁ። ይኸውልህ ቦስ በዘራችንም የጀመረውን ስራ ሳይጨርስ ይወጣ ማንም የለም። በጣም ጥሩ ዳይ ግባ። እሺ ቦስ። Bombastic side eye. God have mercy upon us. የት አለ? ምኑ ቦስ? ኧረ ሰውዬ ላሳብደኝ ነው። ምን? ለምንድን ነው ግን እዛ ግቢ የገባሁት? ያንን ፋይበር ግላስ እንድታመጣው ነው እንዴ? ለምን? አዲስ ለከፈትኩት የገንዘብ ማተሚያ ድርጅት ማስዋቢያ እንደምፈልግ ነግሬህ አልነበር? እንደዚህ አይነት ውበትና ጥራት ያለው ፋይበር ግላስ ደግሞ ከቱርክ ነው የሚመጣው። ኦርደር አድርጌ ከዛ እዚህ እስኪደርስ ደግሞ 1 ሳምንት ይፈጃል። አረ ቦስ ለዚህ ነው እንዴ ላከኝ? ምንድነው የሚያስገለፍት? እነዚህ ፋይበር ግላሶች እኮ ከቱርክ አይደለም ከዚሁ ከለቡ ነው የመጡት። ምን? አዎ ለቡ ፍቅሬ ኩንስፓኛ ፊት ለፊት ያለው አቢ ህንፃ አንደኛ ፎቅ ላይ የሚገኙ ግሬስ ፋይበር ግላስ ጥራትና ውበትን በአንድ ላይ ያላበሱ ለቤት ለቢሮና ለሱቅ የሚሆኑ ማስዋቢያዎችን በተመጣጣኝ ዋጋ እነሆ ይሏቸዋል። በስጦታ መልክ ለሚወዱ ሰው ሊሰጡት የሚችሉት ውድ ስጦታ ግሬስ ፋይበር ግላስ በመረጡት ሳይዝ በወደዱት ከለር በብዙ አማራጭ ተዘጋጅቶላቸዋል። በተጨማሪም ግሬስ ፋይበር ግላስ የውሃ ሮቶና የጉድጓድ ታንከሮችን ስለሚያመርቱ በፈለጉት ሳይዝ ኦርደር ቢያደርጉ በ24 ሰዓት ውስጥ ከነፃ ዲሊቨሪ ጋር ይደርሳቸዋል። እንዲሁም ደግሞ በራሳችሁ ወይም በድርጅታችሁ ስም የመረጣችሁት ፋይበር ላይ ስማችሁ እንዲጻፍ ወይም እንዲታተም ከፈለጋችሁ እዚሁ ግሬስ ፋይበሮች ጋር የሚታተምላችሁ ይሆናል። ግሬስ ፋይበር ግላስ። መልካም ቀን። ይኸውልህ ማቲያስ ቤታቸው ይሄ ነው። እንደ ቤተሰቦቼ ማያቸው ጎረቤቶቼ ናቸው። አደራ እንዳትጠጣ፣ ከጠጣም እንዳትቀዠቀዥ። ችግር የለውም ቦስ። አደራ። ምንድነው? ቦስ እየቆረቆረኝ ነው። ወይ ማቲያስ ደግሞ ቁጭ በል እናውጣዋ። እሺ ቦስ። እንዴ ይሄ ዶክተሩ ሰርግ ላይ ጠፋው ካሜራ አይደል እንዴ? ነው እንዴ? አዎ ነው ቦስ። God have mercy upon us. He shot you.
እንዴ ጥፍር ቀለም ቦስዬ ለብርቅዬ ወስጄ ሰምፕራይዝ ላድርጋት እንዴ? በል በቃ ዝም ካልኩ አንተ ገና ከዚህ ጫማ መኪኖችን ታወጣብኛለህ። ና አዲስ ጫማ ገዝተን እንጣ። ቦስ ለኔ አዲስ ጫማ? አዎ ማቲያስ ለአንተ አዲስ ጫማ። ከየት ነው የምንገዛው ቦስ? ከሹዝላንድ ነዋ። ሹዝላንድ የሚገኘው ቦሌ ከኤድና ሞል ዝቅ ብሎ ከሚገኘው ሳሮ ማሪያ ሆቴል ፊት ለፊት ንብ ባንክ ያለበት አንደኛ ፎቅ የሱቅ ቁጥር M6 ሲሆን የጫማ ዋጋ ሰማይ በወጣበት በዚህ ጊዜ ሹዝላንዶች ግን ጽድት ያሉ 100% ንጹህ የሌዘር ቆዳ የሆኑ ሀገርኛ ጫማዎችን በነፃ በሚባል ዋጋ ከ2000 እስከ 2600 ብር ኑ ግዙ ይላቸዋል። ጫማዎቹ በብዙ አማራጭ የቀረቡ ስለሆኑ አንድ ሊገዙ መጥተው 10 ገዝተው እንዲመለሱ የሚገፋፉ ናቸው። ስለ ሹዝላንድ ተጨማሪ መረጃ ለማግኘት በ0922 11 5105 እንዲሁም በ0910 88 13 53 ይደውሉ። ሹዝላንድ። ቦስ ግን የቱ ነው የሚጫማ? ደግሞ ያንተ ጫማ ምን ሆነ? አዲስ አይደል እንዴ? ገና 00 ለነገሩ ገና 8 ዓመቱ ነው። ናኒ I never knew you were the someone waiting for me. እንዴ ማቲያስ፣ እንዴ ቦስ ወዴት እየሄድክ ነው? ቦስ ፍቅረኛዬን ወደ ቤቷ እየሸኘኋት እኮ ነው። ለምን አንተንም ከሚደክም እሷንም ፀሐይ ከሚመታት አንተ ተመለስ፣ እኔ ልሸኝል። ችግር የለውም ቦስ፣ ግን ስትመለስ መኪና አንሰጠኝና የሆነ ቦታ ደርሼ እመጣለሁ። እንዴ እኔ እኮ አንድ መኪና ነው ያለኝ። ይሄን ሰጥቼ በምን ልንቀሳቀስ ነው? ቦስዬ እኔም አንድ ሚስት ነው ያለኝ። እሺ ቻው።